ህሊና ከሷን ለማስረሳት ለአንድ ቀን ደስ እንዲላት የህሊና ከሷ እንዲረሳላት ለአንድ ቀን ደስ ብሏት እንድታደር ቆመው እናት አባቶች ቆመው ሰላም እንዲሏት ቆመው ለምን አንድ ቀን ምሳ ለመብላት እኮ ግፍ ነው። ግፍ እኮ ነው። በጣም ግፍ እኮ ነው ውዶቼ፣ በጣም ግፍ ነው። ጌታ ምስክሬ ነው። እኔ አንድ ቀን ምን አገባኝ አልኩኝ ስል የሆነ ሰው እስናማይ ቢዝነስ ስል ሚኪያስ ፊት አውራሪ የሚባለው እንደዚህ ድሃዎችን እያደነ ሪከርድ ያደርግ የለ ሪከርድ ሲያደርግ አንዷ ሴትዮ እንደማንኛውም ኢትዮጵያዊ እናት ትቸገራለች። መንገድ ላይ ወክ ስታደርግ ሪከርድ አደረጋትና 10 ሺህ ብር ሰጥቷት ሪከርድ አድርጎ ፖስታት ስትመረቀው ከዛም በኋላ ሉክ this woman እኮ she was minding her business ህይወቷን እየኖረች ያለችን እናትሽን ድሃ ስለሆነች ብቻ ሪከርድ አድርጎ ቢፖስቷትስ how you gonna feel? እነዛ ድሃ ምስኪን ነዲያን አረጋውያን እዛ ቦታ የተገኙት ድሃ ስለሆኑ ነው። ለአንድ ቀን ምሳ እኔ ሪከርድ ሲደረግ አስበሽዋል? ለአንድ ቀን ምሳ 1000 ብር $10 ምሳ ሪከርድ ተደርጌ ስፖስት ጋሽ ዮናስ እንደዛ ሪከርድ ተደርገው ቢፖስቱ ደስ ይልሻል? ጋሽ ዮናስ ስለተቸገሩ ብቻ ሪከርድ ተደርገው ቢፖስቱ ደስ ይልሻል? እንደዛ አድርጋችሁ ሰሩ። ነገሮችን ስትወስዱ በራሳችሁ ያ ጋሼ ስለተቸገረ አንድ የኢንተርኔት ጋር ስሟንና የህሊና ከሷን ለማስረሳት የ1000 ብር የማይሞላ ምሳ ለዘላለም ኢንተርኔት ላይ ለሚቀመጥ ሪከርድ ተደርጎ ለዚሽ ከአባት ይቆም። ኢማጂን ጋይስ፣ ያ ኢማጂን እናትሽን እዛ ቦታ አስቢያት። ለዚች ለኢንተርኔት ተሳዳቢ ባለትዳር አትል ሽማግሌ አትል ብልቷን አውጥታ ምሽጥ ሴት እናትሽ ስለተቸገረች ስለተራበች ብቻ ቆማ ሰላም እንድትላት ተደርጎ ምሳ ተጋበዘች። ስሟንም ልትገነባባት የየትኛው ስሟ ነው እንግዲህ? እቺ ሴት የየትኛው ስሟ ነው? የየትኛውንስ ነዲያን ማብላት ነው? ያልገባኝ እኮ እቺ ሴት እኮ ድሃ እናቶችን የተራቡ እናቶች ላይ ያሾፈች ናት። የተራቡ እናቶች ላይ ያሾፈች ሴት የተራበን መገብኩኝ ስትል ይመጣዋል ወይ? የተራቡ እናቶች ላይ ያሾፈች ሴት ይመጣዋል ወይ? ከዛ እኔ ያሳዘነችኝ የማን መጠቀሚያ ወዱ አይዱ እኔ ማረገውን አልነግርህም። ስሜን አልገነባም። እንዳንተ አይነት እኔን ውደድ ብዬ ማሳየክ ነገር አይደለም። እኔ የሚያቁኝ ይነግሯል። እኔ ያረኩትን የሚያቁኝ ሰዎች ይነግሯል። የሚያቁኝ ሰዎች የኔ ሰዎች እኔ ለሰዎች ህይወትን ምን ያህል እንዳረኩኝ የሚያቁኝ ሰዎች ይነግሯል። ግን እኔ እንዲያረኩኝ ብዬ ሰው የተቸገረው ችግር ይበቃዋል እንኳን ኢንተርኔት ላይ ፖስቼ አንተ እንድትወደኝ በአንተ ፊት ሞገስ ለማግኘት መጀመሪያ በእግዚአብሔር ፊት ሞገስ ማግኘት ትልቁ ዋናው እሱ። በእግዚአብሔር ፊት ሞገስ ማግኘት እና እኔ ነገር አልተስማማኝም። her past ምናምን ብትል she's not moved on። በነገራችሁ ላይ move on ያለፈው ታሪኳ ነው። ከባለፈው ታሪኳ no move on አላረገች። ከእንደገና ደግሞ የባህር ዳር ልጆች ምናምን አንቺ ዘመዶችን አይደል እንዴ አንቺ እንደዛ ብለሽ ኤልሻዳይን አስቀምጠሽ ትሳደብ የነበረው? የኔ ዘመዶች ቁጭ ብለሽ ሰልቢያቸው የነበረው ኤልሻዳይን አስቀምጣ እንዴ ስትል የነበረው ኤልሻዳይ ቤት ቁጭ ብላ ገዝት ቁጭ ብላ ከዛም ፖለቲካ እንደዚህ ግን እንድትል ያስባላት ማን እንደሆነ ታውቃላችሁ? ባናና የሚባለው ሰውዬ ነው። አሁን እሱ ሰውዬ ጊፍት እየሰጠ ጎጃሚውን እንድትሰደብ አድርጓታል። ያልተሳደበችው ስድብ የለም። ጎጃሚን መርጠሽ ስትሳደብ ትዝ ይለኛል። ቤቴልም ዳኛቸውን፣ ሄኖክን፣ ማህበረሰቡን እንዳለ ስትሳደብ ነበር። እሱ እንድትሳደብ ያደረገሽ ባናና የሚባለው ሰውዬ ነው። እሱ ደግሞ ጊፍት 1000 ኮይን ጋላክሲ ምን ሲወረውርልሽ አንቺ ኤክሳይትድ ሆነሽ ያ ስለዚህ እነዛን እጃቸውን ማህበረሰብ ዛሬ እነዛ ስላረጁ ነዲያን ስለሆኑ አንቺን ተነስተው ሰላም ብለው ባንቺ ቤት የድሃ መጋቢ ምስኪን ባናና ቀላል ተጠቅሞባታል እንዴ? ለዘላለም የአንደበት እስራት ውስጥ እንድትገባ ያደረገው ባናና። አባቶችን ቲሸርት ላይ አስደርገሽ አስለበሻቸው ለአንድ ቀን ምሳና ለስላይስ ኦፍ ኬክ ያ እኛ አባት ምስኪን አባት ያንቺን ቲሸርት የለበሱት ስራሽን አያውቁም።
ጋሼውናስ ቢሆኑ ምን ይሰማሻል? ሁሉም ይወዳታል ምናምን የምትሉት ሰዎች ኢጃዛ ቤት ኢጃዛ ቤት ያለ ነው ሁላችንም እንወዳታለን። ጻፊ እንደዛ ቤት ኢጃዛ ቤት ያለን ሁላችንም ቅመማት ጻፊ እኔ ማቀው ኢጃዛ ቤት ሁሉም እንወዳታለን። ያበላቻቸው ምግብ እኮ የሞተ ነው። ምግብ የሞተ ነው። አንድ የበላሽው ሲስተምሽ ውስጥ it is gone after 2 hours። ክብር ሀቦት ክብር ጀባሉት እናትና አባቶቼ ናቸው። ዛሬ ደግሞ ለልደቷ ለመልካም ስም ግንባታ የተጠቀመችባቸው ተነስተው ሰላም እንዲሏት የተደረጉት እናትና አባቶች ተነስተው እናትና አባቶች እሱን እኔ ግን እናትና አባቶች ተነሱ ተብለው ዱላቸውን ይዘው እንኳን በራሳቸውን ችለው መቆም ማይችሉ እናትና አባቶች ተነስተው ሰላም አሏት። ደስም አለሽ ደስ አለሽ። ለማንኛውም መቄዶንያንቺን ቲሸርት የለበሱት ሰውዬ አባትሽ ቢሆንም ይሰማሻል። እኔ አንቺ የኔ ፎቶ ቲሸርት ላይ ሆኖ ጋሼውናስ የኔን ልብስ ለብሰው ብታያቸው ምቻል ያንቺን ቲሸርት የለበሱት አላማሽን አያውቁም። የኢንተርኔት ስነ ስርዓትሽን አያውቁም። ኢንተርኔት ላይ ምን እንደምታረጊ አያውቁም። እናትና አባቶቻችሁ ቢሆኑስ እነዛ መቆም አቅቷቸው በመቋሚያቸው የቆሙ አረጋውያን እናት አባትሽ ቢሆኑ ለአንድ ቀን ምሳ ለአንድ ቀን ተራ ምሳ 1000 ብር ለማይሞላ ምግብ ቆመው ሰላም ብለው ደስሳ ከቻልሽ በልጠሽ ተገኝ 2 ቀን መግቢ በልጠሽ ተገኝ ምግብ ምን ይሰራል? ምግብ ከዛን ላስለጥፍ የኔን ፎቶ ደሃና አብልቼ ላስለጥፍ ደሃ ምግብ ስለበላ ላስለጥፍ በኔ ስም ደሃን አብልቼ ምግብ ስለከፈልኩኝ ለደሃ ላስለጥፍ ስራዳ። በነገራችሁ ላይ ነገርኳችሁ እኮ አምጥቼ ኢንተርኔት ላይ አላሰጣም። ደሃን ባለጌ አይደለሁም እኔ ግብስቴት አይደለሁም። ግብስቴት እኔ ምን እንዳረኩ ምን እንደማረግ አታውቁም። ደሃ ድህነቱ ብቻ ይበቃዋል። አምጥቼ መልካም ስሜን አልገነባባችሁ። መልካም ስሜን አልገነባም። ይሄንን ለማለት ወዳለሁ። ከዛን ከጂጂ ጋር የተሰዳደቡ ነው። ጂጂ ከተባለችው በላይ አትያትም። ጀሶኝ ቤታ ይሄንን ያዥልኝ። ይሄንን ወረቀት እስክሪብቶ ያዢ። እንደውም ለሷ ነው የገዛሁት ወረቀትና እስክሪብቶ ነው። ያ የኔ ናት። ኖት ነምበር 1 ጂጂ ለ15 ዓመት የተሰደበች ሴት ናት። 101 ለ15 ዓመት ከተባለችው በላይ አንቺ ምንም ነገር አትያት። ከተባለችው በላይ ምንም ነገር አትያት። ጂጂ 15 ዓመት በላይ የተሰደበች ሴት ናት። ከተባለችው በላይ ሌላ ስድብ ምንም ነገር አትያት። እመኝ ቱና ነው የምትያት። ቱና የምትይው ደግሞ ቱና ብሎ ያወጣላት ጎረሚሳ ከሱዳን እስከ ሊቢያ፣ ከሊቢያ እስከ ስዊድን፣ ከስዊድን እስከ ጀርመን ገላ በሴቶች ጉልበት የሚኖር 10 ምናምን ዓመት የወንድ አዳሪ ኤክስፒሪየንስ ያለው ከንድ የልጁን እናት ሆዷ ውስጥ ልጅ እያለ የደበደበ ኦኬ፣ ሴቶችን አቢዩዝ የሚያደርግ ገንዘብ ካላት ሴት ወደ ሌላ ገንዘብ ያላት ሴት የሚሸጋገር ገላውን የራሱን ኑሮ ኢትዮጵያም ያለችውን እህቱን ኑሮ የሚደጉም የመጀመሪያ ባለቤቱ ሆዷ ውስጥ አንድ ልጁ እያለ አንድ ላይ ሲቀጠቅጣት ነበር። አባቷ ዘመዴ ነው በነገር ላይ አንተ እከ እርጉዝ ሴት የሚደበድብ ለገንዘብ ብሎ ጂጂ ነጮች ጋር ክለብ ትወጣለች። አይ ቲንክ አበሻ ጋር ሄዳ አታውቅም፣ ትፈራለች ምናምን። ጀስት እንደኔ አሁን እኔ ባለውበት እንትን የኛ ሰው ጋር አልሄድም፣ ከቤት አልወጣም። ቸርች ራሱ ኦንላይን ጀምሬያለሁ። ሶሻል እንትን ከብለድ ዘመዶቼ ሌላ ሶሻል ሪሌሽንሽፕ የለኝም። ሄጄ አላገኝም ሰው። ገብቷቸዋል። አማቾቼን እህቶቼን ዳትስ ኦንላይን ቸርች ሄዳለሁ። ጂጂ እንደዚህ እየኖረች እያለች አንድ ቀን ሀበሻ ቤት ሄደች።
ሆዴ የሚባለውን እስከ ፀጉር ቤት አስገብታ አኑራው ይሄ ሁላ ነገር ቱና ብሎ የጠራት ስሟት ተላልሰው የገላ ባዲ ምንድነው አብረው ተኝተው ሲስማት እንኳን በጣም እንደዚህ ማለት እንደዚህ ሲስማት እንደዚህ እዚህ ጋር ሲስማት አይኑን ይጨፍናል ሲስማት በጣም ከመውደዱ የተነሳ ማለት ነው። በጣም ወዷት እጇን ይዞ እየሄደ እሱን ስታየው ያለች በጣም ቢዚ በጣም አብዶላት መራዊ ወንድነት ቢኖረው ጂጂ የህይወቱ ህይወት ናት። የህይወቱ ህይወት ነው እንጂ ጂጂን ወዷት አብዶላት ጨርቁን ጥሎ አብሯት ታይቶ ተሳስሞ አንድ አይነት ልብስ ራሱ ለብሰው ነበር። እና አሁን እናንተ ቱና አላት ቱና ምናምን ስትሉ honestly speaking ጂጂ ህሊኗ በጣም ይሻላል። የዚህ ቁጭ ብዬ ከጀርመን ህሊኗ በጣም ግን ንጹህ ናት። ጂጂ ንጹህ መሆኗን መቼ እንዳወቅኩኝ ታውቃላችሁ? እኔ ልንገራችሁ። እዚህ ዲሲ መጣችና ከአንደበትሽ የሚወጣው ባሴት ነሽ። ግን አንድ ቀን ዲሲ እዚህ አይ ቲንክ ደብሊው ሆቴል ነበር ያረፍሽ ቢኮዝ ፊት ለፊቱ ዋይት ሃውስ ነው ምናምን ብለሽ ትሰምችሻለሁ። ልብሷን እያስተካከለች ጂጂ ልብስ እንዴት በቃ ቤት ውስጥ እዛ ሆቴል ውስጥ ልብስ አያያዟ ምናምን የሞር ቆረቆራል። እሷ ሻንጣዋን አምፓክ አድርጋ ልብስ በጣም ኦርደር ምናምን አድርጋ ከዛ አልኩኝ። ከዛ ቤቷንም ስታይ ታቀምቲ ወረቀትም ለጣጥፋ ቢሆን ትኖራለች። መሬቱን ፕላስቲክ ቢሆን ቤቷን እሱ ጂጂ በንጽህና ብትታማ ሴት አይደለች። በክራፍነት ትታማለች። በአንደበት መረንነት ትታማለች። ከአንደበቷ የሚወጣው ህሊናዋ ጭንቅላቷ እንጂ ይሄ ቱና አነስሌና ይሄ እውነትማ አነሳ። ከዛን የዋ አይደለች ቱና ምናምን አላችኋት። ሌላስ ዝሆን አላችኋት። ቤቢ ዝሆን እኛ በደህና ጊዜ ብንወፈሩ ሜቢ እንደማት ልታሳምነኝ እንደ ቤታዮ ከኋላዋ ሽቶ ትደርድር። አይኪያ ሂጂና $50 ካቢኔት ግዢና ከኋላሽ አርጊና ጂጂዬ ሽቶ ደርድሪና እግዚአብሔር መድኃኒዓለምን ቆንጆ ሸታለሁ ብለሽ አሳምኝ። እኔ ስለ አንደበቱ አይደለም ያወራው ያለሁት ለልብሷ ምናምን ሳይሆን አሁን ያ እሱ ግመት ምናምን ሲል ሆምለስ የነበረው መራዊ ነው። በሴት እርዳታ የሚኖረው መራዊ ነው። ቤት የሌለው ስራ መስራት ማይፈልገው መራዊ ነው። እዚህ ቲክቶክ ላይ እኮ እሱም ያመነበት ሰማይ ምድርም ሰይጣንም እርኩስም ጻድቁም የሚያውቁት ጉዳይ ቢኖር መራዊ የወንድ እንደሆነ ሁላችን መራዊ ራሱ ያምናል። ሚስቶቹ ራሱ ያምናሉ። እህቱ እንኳን ታምናለች። እህቱ ታምንበታለች። ያ ከማን ጋር አንተ ጣው የረዳኸኝ ምናምን ትለዋለች። እና ቱና ምናምን ብትል ምናምን you love the ቱና ሳላድን እንክታርገ በልተክ ቱናን ስታሽት ብለክ በደስታ ራስክ ቱና ውስጥ ቱና ካን ውስጥ ገብተክ ወተክ አሁን መልሰህ ብትሰድባ ስድቡ ላንተ ነው የሚተርፈው። ቱና ሳንድዊች ስድቡ ለመርሃዊ ነው የሚተርፈው። ቅንድቧን ሲኩል ነበረ አስታወሽኝ። ቴንክ ዩ ቅንድቧን ሲኩል ነበር። ዶሮ ተሻምቶ ሲበላ ነበር አብሯት ቁጭ ብሏት ምናምን ኢንተርቪው ሲደረግ ነበር። እድሜሽ ዶንት ማተር አስሎንጋስ እኔና አንቺ ደስተኛ ነን፣ እወድሻለሁ፣ አገባሻለሁ። ጠብር ክፍ ብለክ ለማራሚያዊት እንደዚህ አትሆንም። ለጂጂ እንደሆንከው አዎ ለማራሚያዊት እንደ ጂጂ እንደሆንከው ከዛን ጧት ወተክ ደግሞ ቱናች ጋር ምናምን ብለህ የምትሰድባት ናፍቃክ ነው። እኔ እንዳንተ ኤክሱ የሚያስታውስ የሚያስብ ስለ ኤክሱ የሚያወራ ኤክስ እንደ መራዊ እኔ አይቻላቅ መቀመጫ ነከሰ እኔ እንጃ እሱን አላቅም። ግን
ጠዋት ተነስተ ማታ ተነስተክ ስለሷ ነው የሚያወራው። ያለሷ ህይወት የለም። ቤቷን ቀለም ቀብተክ ብዙ ነገር ደስተኛ ነበርክ ከጂጂ ጋር ህይወትን ታስብ ነበረ። ወንከሱን እኔ አላውቅም። ያ መቶ ለሴት ስም ያወጣ አብሯት የተኛትን ሴት መቶ ሚሰድ ስም የሚያወጣ ቆይ። አሁን ለማንኛውም ቤታልዬ ጂጂ ከተሰደበችው ሌላ ምንም ስድብ የለም፣ መሰድቢያት የለም። ጂጂ ከተሰደበችው እስከዛሬ ከተሰደበችው ሌላ መሰድቢያት የለም። ግን ዛሬ ጂጂ ምን አለችሽ? ይሄ በቃ ከዚህ በኋላ ፋይቱ እንደውም ያበቃለት ይመስለኛል። ምን አለችሽ? ለእናትሽ ሳትሆኚ ደሃ እናቶችን ታበያለሽ። እናቷን ስለ እናቷ ማውራት አትፈልግም። ቤታል ስለ እናቷ ማውራት አትፈልግም። አይታችኋል። ሌሎቿ ለእናታቸው እንደሚሆኑት ስለ እናቷ ማውራት አትፈልግም። እናቷን አትፈልግም። እናቷን ማየት አትፈልግም። የእናቷ ስቶሪ ሲመጣ ቤታ ሺ ወስ ሼኪንግ ሰው ለእናቷ ሳትሆን እንዴት ነው ለሌላ ለተራቡ እናቶች ብትሆኑ? ይሄ ትልቁ ጥያቄ ነው። ገብታችኋል? እኔ ለማሳለው አሁን የታውቃቸዋለሁ። እነዚህን ዛሬ የታዩት እናቶችን የታውቃቸዋለሁ። ስሜን ልገነባባቸው ያ። ስለዚህ ቤታዬ ምቹ አይመስለኝም። ብዙ አመት በሪሌሽንሽፕ ቆይተሻል። ስለ አቦርሽኑ ምናምን እኔ አምንበታለሁ። ላይ 5-6 አመት አንድ ሴት ከአንድ ወንድ ጋር ኖራ ልጅ ሳይፈድ ምናምን እሱ ውሸት ነው። ይሄንንም ደግሞ ታሪክ ያወጣውን ታውቂያለሽ። እና ስፔሻሊ እኛ ልጆቻችንን በምንም አይነት መልኩ እናሳድግ እናቶችን በልጆቻችን ስትመጪ ያለችሽን ነገሮች ሁሉ ትክክል ናት ብያምናለሁ። ግን ያገባኛል በሁለታችሁ ጥል አይመለከተኝም። በሁለታችሁ ጥል ይመለከተኛል አይመለከተኝም። ግን አንቺ ለምሳሌ አሁን እችን ሰሞን ደግሞ እኔን ከሳታለሁ ምናምን ስትል የነበረችዋ ሴት አሁን እናንተ ካጋልጣቸው ጋር ምናምን ኮመንት ላይ ቢዝ የሆነችዋ ሴት እርጉዞና ሰድበሻታል። ላስታውስሽ ብዬ ነው። እችን ሰሞን በጣም ጓደኛውና ታግ እያደረገች ያለችው ምናምን አውቅሻት። እሷ ከዳለቻ ጋር ሆነሽ እርጉዞና ሰደበችኝ ብላ እኔ ጋር መታ ስቅስቅ ብላ አልቅሳ ታውቃለች። እርጉዞኜ 3ኛ ልጇን ማለት ነው። እርጉዞኜ ቤታ ከዳለቻ ጋር ሆና በመታ ሰደበችኝ። እርጉዝ ነበርኩ፣ ነፍሰ ጡር ነበርኩኝ፣ በጣም ስትሰድበኝ ምናምን ብላ በጣም ተከፍታ ስታወራኝ ነበር። አሁን ደግሞ እኔ ላይ ናት እና ብዙ ነው ጠላቶች። አሁን ወዳጅም ቢመስሉ ብዙ ሰዎች ያቄሙብሻሉ። አሁን ለምሳሌ በእኔ ምክንያት እቺ ሴት ከአንቺ ጋር ጓደኛ ሆናለች አይደለ? ነገ ደግሞ ቀንሽን ነው የምጠብቀው ማለት ነው። እኔ ከጨረሰች በኋላ የአንቺ ቀን ደግሞ ሲመጣ ተስቃለች ማለት ነው። this is what is happening። እውነታው ይሄ ነው። አሁን አሞራው ሀወይ ምናምን ስትል የነበረችው ቤታ ባይዘው ስለ አቦርሽን እንዴት እንዳመንኩኝ ታውቂያለሽ? ልንገራችሁ። ሰው ውስጡ የሌለውን አያወራም። ይሄንን ያዙልኝ። ሰው የሚያወራው ማንነቱን ነው፣ በልቡ የሞላውን ነው፣ ማንነቱን ነው የሚያወራው። ሰው ስለ አቦርሽኑ ጂጂ ያለችውን ያመንኩት ከተረዝ አስወጣለሁ ያልሽው ንግግር እንዳምን አድርጎኛል። ከግዢ ከኤኒዋን ያ you have that in you። ስለዚህ ናምኛለሁ። ስለዚህ ለወደፊቱ አትጣይ። ሰውን አትናቂ። አይቻቸዋለሁ። ባለፈው ልክ ጂጂ ጆይን ስታረግ ወጣችሁ አንቺና ዲቦራ። እናንተም ሰው ሴት ሆናችሁ ማለት እኔ ሰው የሚንቅ ሰው አልወድም። ስፔሻሊ ጂጂ was doing her best በእናንተ ጥሩ ላይት ለመሆን she was doing her best። በነገርሽ ላይ እያሞካቸሽሽ ሰው ሁሉ ሲነሳብሽ አብራሽ ቆማ ብላክ ዳይመንድ ያልሆንሽውን እንደዛ ጠብር ግፍ እያለች እቺ ትልቅ ሴትዮ ልክ ጆይን ስታረግ she just want to make money። ወጣችሁ ሁለታችሁ አይ በቃ ምናምን ብላችሁ ወጣችሁ። የተናቀ ነው ሰው የሚንቀው። ስፔሻሊ ደግሞ አንቺ ዲቦራ፣ አንቺም ሰው ሆነሽ ሰውን ትንቂያለሽ። አንቺም ሰው ዲቦራ ሰው ሆና ሰው ስትንቅ። ዲቦራ የዚህ ፕላትፎርም ህይወትሽ ከቤታ ጋር የቆምሽ ቀን ብቻ ነው። ከቤታ ጋር የተለያየሽ ቀን you will be done።
አሁን የወደዱሽ የውሸት ፍቅር ነው። በዲቦራነት አይደለም ተከብረሻለሽ። በዲቦራነት አይደለም። ፕላትፎርምሽ የቆመው በቤታዮ ጓደኝነት ብቻ ነው። ያ ጓደኝነት የተሰበረለት ሸምበቆሌን የተደገፍሽው ሸምበቆሌን የተደገፍሽው አንድ ቀን እና እናንተም ሁለታችሁ ሴቶች ሰው ሆናችሁ ሌላን ሰው ለመናቅ በቃችሁ። ሁለታችሁ ሰው ሆናችሁ ሌላን ሰው ለመናቅ በቃችሁ። እኔ ያየሁት ንቀት